ፈልገሽ ነው ማለት? ያው አምናን እኮ ባለትዳር ነው። ታዲያ ይሁና። ሚስቱን እንዳየዋት ከሆነ ለእሱ የምትመጥን አይነት ሰው አይደለችም። ቆይ አንቺ የሰው ባለትናት ነው እንደ መጣሽው? እንደዛ አላልኩም። ብቻ ልንገርሽ ብዬ ነው። ከአምናን ራቂ እሺ? እኔን ከሱ ታሪቅ እንችያለሽ፣ እሱን ግን ከኔ ማረቃችን። ቆይ ለምንድን ነው ዛሬ ውስጤን ጥሩ ስሜት የማይሰማኝ? ታውቂያለሽ እመቤቴ፣ ለብዙ ጊዜ ትስተካከላለች ብዬ አስብ ነበር፣ ግን ደግሞ ክፋቷ ይበልጥ ነው የታየኝ። ቲማ የጄሪ? አዎ የጄሪ። ቆይ አንቺ ቤሊንና እሷ የማያግባባቸውን ጉዳይ አታውቂም? ማለት ለምን ልጅ እስከማስወረድ ድረስ እንደደረሱ ለማለት ነው። እመቤቴ ቤለን ያለንን ልጅ አላስወረደችው። እንደውም የተገላቢጦሽ ልጁ ሲፈጠር የልጁን እናት እንዲቀርብ ብላ እሷን ይችራቀችው። ደግሞ ቤሌንን ስላላወቅሻት ነው እንጂ እንደዚህ የምታረግ ልጅ አይደለች። ስለዚህ ግምት ያልተሳሳት እኔ ለቤሊን ጥሩ አመለካከት እንዳይኖረኝ ለማድረግ ነው ጉዳይ ያደረገችው። እረችም ማትረባ እመቤቴ ንገሪኝ ካልሽ እውነቱን ልንገርሽ፣ ቤሌን ከሰዎች ጋር ባላት ነገር ጄሪ ትቀናለች። ቅናቷ ደግሞ መጥፎ መንፈስ ያለው ቅናት። እሱም በምን አወቅሽ? ቤሌንን ከደረጃ ላይ የጣለቻት እሷ ነች። አልፎ ተርፎ ልብሴን ሰረቀች ብላ የውሸት ድራማ ፈጥራ ነበር። ቤሌን አምነን እንዳይናደድ ብላ ጠበቀችው። ቆይ ግን ይሄን ሁሉ ማድረግ ለምን አስፈለገ? ቤሌንን ከቤት ለማስወጣት ነው እመቤቴ። ይሄ ነው ማለሽ በጣም ብዙ ነገር አድርጋታለች። ጄሪ ለአቶ አምነን የምትገባ ሴት አይደለች። የዚህ ያለው ተወል የዚህ ያለው እንደናት እንዳችሁ ፈልጉት። ሁሉ ጊዜ እኔ ካልደረስኩበት በስተቀር ሁሉ ነገር ከኋላ የሚወራው አንቺ ይዛሃል። አምናለች ልጅ ወይ ልጅሽ ሆን ጉዳት ያስጨነቀው የተፈጠረውን ነገር በነገርሽኝ ነበር። እንዳትናደድ እኮ ብዬ ልናደዳ ብናደድስ የኔ መናደድ ነው ወይስ የኔ ነገ ህይወትን የሚያሳስባችሁ? ሁሉንም ነገር እኔው ራሴ ያስተካክለው። አምናለች እንዳትሸጠኝ። ብሌን በስተመጨረሻ እንግዲህ ከመርሳት ወጥታ በአሁን ሰዓት ነገሮችን ሁላ እያስታወሰች እና እያጎናት ነገሮችን ሁላ እያወቀች ትገኛለች ማለት ነው። የእውነቴን ነው የምላችሁ፣ በጣም ነው ደስ ያለኝ ማለት ነው። ብሌንዬ እንግዲህ በስተመጨረሻ በጣም ደስ የሚል ነገር እንግዲህ ወደ ራሷ ተመልሳለች ማለት ነው። ወደ ነበረች ወደ ጤንነቷ ተመልሳ ዛሬ በጣም በደስ በሚል ነገር የእሷ መነሳት እንግዲህ በጣም ለሰዎች ደስ ለኛ ደስ ቢለንም ግን ደግሞ በጣም በሚያሳዝን ነገር ለእንትና እንግዲህ ለጄሪ በጣም ችግር ውስጥና በጭንቀት ውስጥ ትገኛለች ማለት ነው። ጄሪ በአሁን ሰዓት በጣም በሚያሳዝን ነገር እንግዲህ ህይወቷ በጣም ከባድ ነገር በፊት የሰራችው ነገር እንዳለ በፊት ያደረገችው ነገር እንዳለ ወደ እሷ ላይ ሁሉ ነገር እያነጻጸረ ይገኛል ማለት ነው። ቤተሰቦቼ ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አሳዛኝና ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር ጄሪሻ በአሁን ሰዓት ምን እየተፈጠረ ነው ካላችሁ፣ እዚህ ቤት እየተፈጠረ ያለው ነገር በጣም ከባድና በጣም የሚያሳዝን ነገር እየተፈጠረ ይገኛል ማለት ነው። ስለ ጄሪ እንግዲህ ሁሉን ነገር አምናን በአሁን ሰዓት አውቋል ማለት ነው። ያንን ደግሞ ስላወቀ እንግዲህ አምናን በአሁን ሰዓት ጄሪን ምን የሚያደርጋት ይመስላችኋል? በጣም ከባድ ነገር እየተፈጠረ ይገኛል። አምናን በአሁን ሰዓት በጣም ነው የተናደደው ማለት ነው። ሁሉ ነገር እኔ ሳላቅ ብዙ ነገር እየተፈጠረ ይገኛል። ግን ለምንድን ነው እኔ ሁሉን ነገር የማላቀው ማለት እንግዲህ በብስጭትና በጣም በንዴት ውስጥ ይገኛል ማለት ነው። ሁላቸውም እንግዲህ እዚህ ቤት የሚናገሩት ነገር ጥፍት ብሎባቸዋል ማለት ነው። ምን ብንል ነው? ምክንያቱም አያትየዋና ወይዘሮ
እናት ሳራ እንግዲህ ሳወሩ ሁሉን ነገር ሰምቷል ማለት ነው። እንዴት ይሄን ሁላ ነገር ትደብቁኛላችሁ? ምን ስለሆነ ነው የምትደብቁኝ? በማለት እንግዲህ እየተናደደ ይገኛል ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ማንም ሰው ያው አምነን ሁሉ ነገር እንዳይናደር ነው እዛ ቤት እየተፈጠረ ሁሉ ነገር ሚስጥር የማይነገረው ማለት ነው። ብሌን አብዛኛ በጣም ስለምታስብለት እሱ ስለሱ ነገር በጣም ስለምታስብለት እና ስለምትጨነቅ ምንም ነገር ስለሱ እንትን ማለት አትፈልግም ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ያው እንደምታውቁት ማለት ነው ነገሮቹ ሁላ እንደማይሆኑ ሆነዋል ማለት ነው። በጣም ነው የሚያሳዝነው ጋይስዬ ማለት ነው። ያው በጣም ነው ልብ የሚሰብረው በነገራችን ላይ ሰዎችን አምናችሁ ሲክዷችሁ ምን ያክል ልብ እንደሚሰብር ሁላችንም እናውቃለን። ግን ብሌን እንግዲህ በአሁን ሰዓት በጣም ነው የምታሳዝነው። ሁሉን ነገር ደብቃ ምንም ነገር እንዳላወቀ ሰው ሆና ነው ነገሮቹን ሁላ እንትን ስትል የነበረችው ማለት ነው። እያወቀች እንዳላወቀች ስትሆን የነበረችው ማለት ነው። ግን ደግሞ በጣም በሚያሳዝን ነገር በአሁን ሰዓት በጣም በችግር ውስጥ ትገኛለች ማለት ነው። ነገሮቹን ሁላ አምናን አሁን አውቋል ማለት ነው። በጄሪ ላይ ምን የሚፈጠርና ምን የሚከሰት ይመስላችኋል? ጄሪ በአሁን ሰዓት እያለቀላት ትመስላለች ማለት ነው። ጄሪሻ እንግዲህ አምና ነገሮቹን ሁላ ካወቀ አለቀላት ማለት ትችላላችሁ። ምክንያቱም አይለቃትም። አሁን በጣም ነው ህይወቷን ነው ገባችሁ አይደለ የሚያመሰቃቅለው ማለት ነው። ምክንያቱም በጣም ነው የተናደደው። ከዚህም በፊት ከሲፋን ያለውን ነገር ሳይጨርስ አሁን ደግሞ ሌላ ነገር በህይወቱ ላይ ሲከሰት ምን አይነት እንትን እንደሆነ አስቡት። ምን አይነት ከባድ እንደሚሆን ማለት ነው። ነገሮችን ከባድ እንደሚያደርገው ማለት ነው። እና አሁን ምን የሚፈጠር ይመስላችኋል የሚለው ነገር በጣም ነው አቶ አምናን ብቻ እኔ የፈራሁት ነገር የሆነ ነገር ያደርጋታል ብዬ በጣም ነው የፈራሁት ጋይስዬ። በንዴት የተነሳ ማለት ነው። ገባችሁ? በንዴት የተነሳ የሆነ መጥፎ ውሳኔ ወስኑ ከባድ ነገር በላው ላይ ያደርሳል የሚለው ነገር በጣም እያስፈራኝ ይገኛል ማለት ነው። ከባድ ውሳኔ ይወስናል በማለት በሷ ላይ በጣም እያስፈራኝና እያስጨነቀኝ ይገኛል ማለት ነው። ቤተሰቦቼ አምናን አሁን ሁለተኛ ጥፋት ማጥፋት የለበትም ብዬ ነው የማስበው እንደኔ ማለት ነው። ምክንያቱም ከዚህም በፊት እንግዲህ ምን እንዳደረገ እናንተም ታውቃላችሁ። እንትና ላይ ምን እንዳደረገ ማለት ነው። አሁን ደግሞ ሌላ ጥፋት ማድረግ የለበትም በፍጹም ማለት ነው። ገባችሁ አይደለ? ምክንያቱም በስሜት ውስጥ ተነስቶ ሌላ ነገር ማድረግ የለበትም ብዬ ነው የማስበው። እንግዲህ በአሁን ሰዓት ጄሪ በጣም ነው እሷን ብላለች። በጣም ውስጤ ሰላም እየተሰማኝ አይደለም። ለምንድን ነው እያለች ነበረ ማለት ነው። ውስጤ ሰላም እየተሰማኝ አይደለም፣ ለምንድን ነው እንደዚህ እየሆነ ያለው ማለት እንትን እያለች ነበረ ማለት ነው። ውስጧ በጣም እየተከፋ ነበረ ማለት ነው። ግን ደግሞ ያው ያሰበችውና ያቀደችው ነገር እውነትም አልቀረም። ያሰበችውና ያቀደችው ነገር እውነትም አልቀረም። ይሄው ሌላ ነገር ተፈጥሯል ማለት ነው። እናትየውም ብላት ነበረ የአሳምናን አያት በጊዜ ከዚህ ቤት ውስጥ ውጪ፣ አለበለዚያ ከባድ ነገር ይፈጠራል በማለት እያስጠነቀቀቻት ነበር። እሷ ግን በፍጹም አልወጡም ነው ያለችው። ከዚህ ቤት አልወጣም፣ የፈለገው ቢመጣ ይምጣ፣ አምናን ሲመጣ እንደፈለገው እያደረገኝ እኔም አልወጣም በማለት ነበር የተናገረችው ማለት ነው። አሁን እንግዲህ አምናን ሲመጣ በጣም ምንድን ነው የሚፈጠረው ብላችሁ ታስባላችሁ? ጄሪን ምን ያደርጋታል? እውነት እያየ ዝም ይላል ብላችሁ ታስባላችሁ? እኔ ዝም የሚላት አይመስለኝም በእርግጠኝነት ሆኜ የምነግራችሁ ማለት ነው። ገባችሁ? ዝም አይልም። ግን በጣም ነው የሚያሳዝነው ጋይስዬ፣ በጣም ነው እንትን የሚደብረው ማለት ነው።
ስላችሁ ያው ማንም ሰው እያየ ዝም ይላታል ብዬ አላስብም ማለት ነው። ለማንኛውም ያደረገችው ነገር በትንሽ ነገር የሚወሰን ነገር ስላልሆነ በቃ በጣም ከባድ ነገር ስላደረገች እና በከባድ ችግር ነው የሚፈጠረው ብዬ ነው የማስበው። ለማንኛውም በቀጣይ ቪዲዮ እስከምመጣቸው ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። አይሚስ ይውላችኋለሁ። መልካም ጊዜ